ሰላም ሰላም፣ እንዴት ናችኋል? እግዚአብሔር ይመስገን። ጤንነት እንዴት ናችኋል? ከኛ ሁሉ ሰላም ነው፣ እግዚአብሔር ይመስገን። በመጀመሪያ ውድ ምህረት ተከታታዮቻችን እንዴት ናቸው? ደህና ናቸው? ሰላማችሁ በያላችሁበት ብዝት ይበልልን። እንዴት ናችሁ? የረመዳን ስራ እንዴት ይዟችኋል? አዎ ረመዳን የተቃረበ ነው። ጥንካሬ መስጣችሁ እያልን ዛሬ እንተዋወቃለን፣ የጓደኛሞች እንተዋወቃለን ይዘን መተናል። እናንተም በጣም ብዙ አመት የቆያችኋቸው ጓደኛሞች ካላቸው ምን ያክል ታውቀኛለህ፣ ምን ያክል አውቃታለሁ የሚለውን ኮሜንት ላይ ሸር እያደረጋችሁ ከጓደኞቻችሁ ጋር ተጠያየቁ። ኮሜንታችሁ ያበረታታናልና ኮሜንት ላይ ብዙ ላይክ ያገኘውን ቪዲዮ እንሰራላችኋለን። የምትፈልጉትን ጠይቁን። ቤታችንን ሰብስክራይብ በማድረግ አበረታቱ እንላለን። ወደ ጥያቄያችን እንግባ። ጠይቂኝ መጀመሪያ ማለት ነው። ከኔ የምትወጂው ባህሪ ምንድን ነው? ከኔ የምትወጂው ነገር ከኔ ባህሪ ነው ወይስ በቃ የሆነ ነገርሽን በቃ ወድልሻለሁ የምትይው ነገርሽን ወድልሽ? ያው አብዛኛውን ወድልሻለሁ። አብዛኛውን ወድልሻለሁ፣ ግን በጣም ወድልሽ ደግሞ እርጋታሽ። እሺ ጠይቂ። አንቺ ነሽ እኮ የምትጠይቂኝ። እኔ ጠይቂሽ፣ አንቺ ጠይቅሽ መለስኩ። ስለዚህ ደግሞ እኔ የምጠይቅሽ ለካ ከእኔ ደግሞ የምትጠይው ባህሪ ምንድን ነው? የምጠላው ባህሪሽ በቃ እንደዚህ ባኳን ብለሽ ያልነገርሽኝ እስከዛሬም ያው እንግዲህ ይሄ እንትን ስለሆነ ቪዲዮ ማስተካከልን ከዛው እናስተካክል። የምጠላው የምወደው ልንገርሽ። አይ የምጠላው የምወደውንም እኮ ጠይቅሻለሁ በቀጣይ እንተዋወቃለን ስለሆነ የምጠላው ባህሪሽ ከባድ ነው ለማወቅ። ምንም የለም አንድ ሊኖር ይችላል ሳለም ጉድለቶች ሊኖርብን ይችላል። ግን ቆይ ልፈልግ የሆነ ድንገት መጥቶልኝ ድንገት መጥቶልኝ ይሄን እጠላዋለሁ የምለው ባህሪ የለም። ግን በሁሉም ነገር እንስማማለን። የለም በቃ የለም። በቀጣይ ቪዲዮ እነግራችኋለሁ። ስለዚህ የለም መልስ ይሆናል። ኮሜንት አድርጉ እስኪ የለም መልስ ይሆናል ላይሆን። እሺ እኔ የምወደው የልብስ ከለር ምንድን ነው? አንቺ የምወደው የልብስ ከለር ፒንክ። ፒንክ ከለር ጠይቂ አንቺ ነሽ። እኔ ቢኖረኝ ብዬ የምመኘው ምንድን ነው? ወይኔ ቢኖረኝ ደግሞ በቃ ይኖረኛል። ቢኖረኝ ብላ የምትመኘው ነገር መኪና ነው ቢኖራት የምትመኘው። አዎ መኪና በጣም እንዲኖረኝ እኔ የምመኛለሁ። ባይዘው ልንገራችሁ ብዬ ነው የሚገዛልኝ። ይኖረናል ኢንሻአላህ። የወደፊቱ ባሌ ተዘጋጀው መኪና ምናምን። እሺ እኔ የምጠይቅሽ አሁን እኔ ደግሞ ወይኔ ጉድ አንቺ ነሽ እንደምትዝናኑበት ተስፋ እናደርጋለን። እኔ ሁለት ልጠይቃል ነበር እሷ ናት። እኔ እስኪ ወደፊት አገባዋለሁ የምለው ጋር ምን አይነት እንደሆነ እስኪ አብራለት። ይሄን መሳይ ነው የማገባው ምናምን ልሽ ብዙ ነገር በዚህ ጉዳይ አውርተን እናውቃለን። ምን አይነት መልኩ ጸባው ምናምን ቁመናው ፀይም ሪዝ ያለው ፀጉር ሳይኖረኝ ሪዝ ያለው መመኘት ግን በጣም ይከብዳል። ሪዝ ያለው እንደዚህ ትመኛለች። ፀይም በቃ የሆነ የተረጋጋው በቃ ኮስተር ያለ ቅልቅልብልብ የሚል ሳይሆን በቃ እንደዛ አይነት ወንድ። የእኔ ደግሞ ቢኖረኝ ብዬ የምመኘው ጠይቃታለሁ። አሁን ደግሞ የምጠላው ከሰው ባህሪ በቃ የምጠላው ብዬ በቃ የምጠላው የለም
ከደጋገሙብሽ እኔ አትወጂም። ከደጋገሙብሽ አንዴ ተናግረሽ በቃ ኸላስ። አዎ ከደጋገሙብኝ እናደዳለሁ። ተመልሰዋለች ጠይቂ። እኔ አዘውትሬ የምበላው የምግብ አይነት በቃ ብበላ ነው ደስ የሚለኝ። አዘውትረሽ የምትበይው? ብበላው በቃ ደስ የሚለኝ ነገር የምወደው ማለት ነው። በምንም አጋጣሚ ቢሆን በቃ ምን አለ አሁን ሁሉንም ትበያለሽ። በዛ ወይ ግን ቀጭን ናት። ሁሌ የምበላው መብላት የምፈልገው ሁሌ መብላት የምፈልጊው ቆቃ ላ አልተመለሰም። አንድ ኤክስ ተገኝቶብኛል። ሁሌ ምንድን ነው ሽሮ ሽሮ ብበላ ሁላችንም የምንበላው ተርበናል። ስለዚህ እስኪ እኔ በሽሮ በጣም ነው ሁሌ ብበላ አሳላችን ይሄ እንትን ውስጥ አይገባም ብዬ ነው እና አንድ ኤክስ ተገኝቶብኛል። እኔ የምወደውን የጠየኩሽ የምጠላውን ወጁንም ነግረሽ ነው ጠይቀሽ ነው። የምወደው የልብስ ከለር አሁን ነው ጥቁር ቀይ ስለሆነች ጥቁር ልብስ በጣም ትወዳለች። ጥቁር አዎ ጥቁር። እስኪ ደግሞ አንቺ ጠይቂኛለሽ። እኔ በቃ የምጠላው የሰው ባህሪ ምን አይነት ነው? ይሄን ጥያቄ አልጠየቅሽኝም ወይ? አልጠየቅሽኝም። የምጠላው የሰው ባህሪ ምን አለ በቃ እንደዚህ የሚጎርር እንደዚህ በቃ ምናምን የሚንቀለቀል የሚጎርርም ደስ አይለኝም። ጉረኛም ሰው ደስ አይለኝም። ማን ረጋ በቃ የምጠይው እኮ ነው ያለው። የምጠላው በቃ የማይቸኩል የማይጎርር ምናምን ስሬስ የሆነ ሰው ነው የምወደው። ውድ ቤተሰቦቻችን ይሄን ያህል ስለተከታተላችሁ እናመሰግናለን። ጥሩ ጊዜ እንደነበረን ተስፋ እናደርጋለን። አበረታቱ። አዳዲስ ነገር ሰብስክራይብ አድርጉ፣ ሼር ላይክ አድርጉን። አዳዲስ ነገር ከጭንቅላታችን እንዲፈልቅ ኮሜንት ላይ አሳውቁ። ምን እንስራ? አሁን ይሄንን አስበን ይሰራ በቃ ይቸግራል። ምን እንስራ እና ኮሜንት ላይ ጻፉ። የሆነ ፕራንክ እንድንደራረግ ከፈለጋችሁም እስኪ እንዳስለቅሳት የምትፈልጉ ካላችሁ ፕራንክ አድርግልን ምናምን እያላችሁ ጻፉልን። ፍቅራችንን ግለጹልን። በተረፈ እንወዳችኋለን። ከሳውዲ ቅመሞችዬን አበረታቱን። ልብስ ማዘዝ የምትፈልጉ በዛው ጎራ እያላችሁ እዘዙን። ማደሪያ ያለ መኪና መማር እሷ ታስተምራለች። ልብስ ስፌት ልብስ ስፌት መማር እንፈልጋለ። ፎቶ ማሳተም የምትፈልጉ በቲሸርት ሊሆን ይችላል፣ በቀሚስ ሊሆን ይችላል። የጓደኛችሁን የፍቅረኞቻችሁን አሳውቁን በኮሜንት። እንወዳችኋለን። ቻው ባይ ባይ።